ጽዮንን ክበቧት በሕገ ልቦና እግዚአብሔርን ስታስብ የኖረች በዘመነ ብሉይም መስዋዕተ ኦሪትን ስትሰዋ የነበረች በዘመነ ሐዲስም የሐዋርያትን ሐሰረ ፍኖት የተከተለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነሆ ታቦቷ ባህር ውቅያኖስን ተሻግሮ ለመጀመሪያ ጊዜ በአውሮፓ ምድር አሃዱ አብ ቅዱስ ብላ ቀድሳ ካቆረበች ግማሽ ምዕተ ዓመት ሞላው። በአውሮፓ የመጀመሪያ የሆነችውና ከ50 ዓመታት በፊት በሁለተኛው የቤተ ክርስቲያናችን ፓትርያርክ በብፁዕ ወቅዱስ አቡነ ቴዎፍሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ቡራኬና ፈቃድ በቆሞስ አባ አረጋዊ ወልደ ገብርኤል በኋላም ብፁዕ አቡነ ዮሐንስ አስተዳዳሪነት እንደ አውሮፓውያን አቆጣጠር በጥቅምት 1975 ዓመተ ምህረት በለንደን የተተከለችው ርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም ቤተክርስቲያን በብዙ አውሎና ወጀብ መሃል አልፋ ዘመን ተሻግሮ ለትውልድ የሚተርፍ ሥራ እየሰራች እነሆ 50 ዓመት ሞላት። እንኳን ደስ አላችሁ፣ እንኳን ደስ አለ። አውሮፓ ምድር ቀድማ የወጣች የተዋሕዶ ፀሐይ የስደተኛው መጽናኛ ለ19 ማህበራት መደራጀትና ወደ ቤተ ክርስቲያን ማደግ መሰረት የሆነችዋ የርዕሰ አድባራት ለንደን ደብረ ጽዮን በህዳር ጽዮን ቀን የ50ኛ ዓመት የወርቅ ኢዮቤልዩ በዓሏን ለማክበር ተሰናድታለች። በዚህ በዓል ላይ ከአውሮፓ ከአሜሪካና ከኢትዮጵያ መምህራነ ወንጌልና ዘማሪያን ይገኛሉ። በለንደንና በአካባቢው የምትገኙ ኦርቶዶክሳውያን በሙሉ በዚህ መንፈሳዊ ዝግጅት ላይ እንድትገኙ በእመቤታችን በቅድስት ድንግል ማርያምና በእግዚአብሔር ስም በአክብሮት ጋብዘናችኋል። ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል።